ሰላም እንዴት ናችሁ? ዛሬ ማሳያችሁ እንዴት ነው እንጀራ የምንጋግረው። ብቻችሁን እየኖራችሁ ያላችሁ ወይም ደግሞ እንጀራ መልመድ አለብኝ ብላችሁ የምታስቡ ሴቶች ልትኖሩ ትችላላችሁ። ወይም ደግሞ ትዳር መስረታችሁ ደግሞ እንጀራ መጋገር ማትችሉ ሴቶች ልትኖሩ ትችላላችሁ እና የሚረዳችሁ ሰውን ቢኖርም አንድ ቀን ነገሮች ላይ መቻችሁ ይችላሉና እናንተ የምትጋግሩበት ቀን ሊመጣ ይችላል እና የዛኔ ምን ማድረግ እንዳለባችሁ ላታውቁ ትችላላችሁ እና ይሄ ቪዲዮ ለእናንተ ነው ማለት ነው። ስለዚህ ከመጀመሪያው ከንጹህ ባሊ ጀምሮ አብኩተን እንዴት ነው አብሲት አጣጣሉን እና ደግሞ እንጀራ ማስፋቱንም ሁሉንም ነገር እንለምዳለን ማለት ነው። ስለዚህ ይሄ ቪዲዮ ለእናንተ ነው። ስለዚህ ወደ አሰራሩ ተከታተሉኝ። ከባዶ ባሊን ጀምር ባልኳችሁ መሰረት ያው ባዶ ባሊን አዘጋጅቻለሁ። ያው እንጀራ ለመጋገር 3 ቀን ነው የሚፈጀው። 3ኛው ቀን ጠዋት ላይ ነው እንጀራችን የሚደርስልን። እንደዚህ ንጹህ ባሊ ካዘጋጀን በኋላ ይሄ 10 ሊትር ነው እና 10 እንጀራ ምናምን ነው የሚወጣው ማለት ነው። ስለዚህ እቺ ደግሞ እርሾ ናትና የእንጀራ እርሾ ከጎረቤት ከናፋችሁ ወይም ከጓደኛችሁ ታመጣላችሁ ማለት ነው። ግዴታ ይሄ እርሾ ያስፈልጋል። ምክንያቱም እንጀራውን ለማብኳት ይሄንን እርሾ ነው የምንጠቀመው ማለት ነው። ይሄ መጨረሻ ላይ እንጀራ ከተጋገረ በኋላ የሚቀረው ፓርት ነው እርሾ የሚሆነው እና ይሄ እርሾ ግዴታ ስለሚያስፈልገን ያው እርሾ እናረጋለን ባዶ ባሊያችን ውስጥ ማለት ነው። ከዛ ይሄንን እርሾ ካደረግን በኋላ ንጹህ ውሃ እናደርጋለን። እንደዚህ 1 ጆግ ከግማሽ ነው ያረኩት ለማብኳት እንዲሆነን። ጤፉን ለማብኳት እንደዚህ 1 ከግማሽ እንደምታዩት እጨምራለሁ። ይሄ ሙሉን አልተጠቀምኩትም። 1 ከግማሽ እንዳልኳችሁ ውሃ እናረጋለን ማለት ነው። ከዛ የጤፍ ዱቄት እንደዚህ እናዘጋጃለን። የተፈጨ የጤፍ ዱቄት ያው መግዛትም ትችላላችሁ፣ ራሳችሁን ማዘጋጀትም ትችላላችሁ፣ ማስፈጨትም ትችላላችሁ። እቺን እቃ መስፈሪያ ነው የተጠቀምኩትኝ። በዚች መስፈሪያ 1 ነው የተጠቀምኩት ማለት ነውና እንደዚህ በዚህ ልክ ነው ብላችሁ የምታስቡትን መጠቀም ትችላላችሁ ማለት ነው በዚህ መስፈሪያ። ከዛ እጃችንን በደንብ በንጹህ ታጥበን ያው በማማሰያ ምናምንም ማድረግ ይቻላል፣ ግን በደንብ አያማስልልንም እና በእጅ ነው ሁሉ ጊዜ በብዛት የሚደረገውና እንደዚህ አድርገን በደንብ እናውቀዋለን። የጓጎለ እንዳይኖር አድርገን በራሱ ውሃ ሳንጨምርበት እንደዚህ አድርገን እናውቀዋለን ማለት ነው። እንደነገርኳችሁ እንደዚህ በደንብ አርጋችሁ አብኩት፣ የጓጎለ እንዳይኖረው እንደዚህ። ከዛ ትንሽዬ ውሃ ዳርዳሩን ለመጠራረቅ ጨመርኩበትኝ። ከዛ ከድነን እናስቀምጠዋለን ማለት ነውና ነገ ጠዋት በሁለተኛው ቀን ጠዋት ላይ እናየዋለን ምን እንደሚመስል። እንደዚህ ጥግግ አድርጌ እንዳይደፋብኝ አድርጌ በደንብ አስቀምጨዋለሁ ማለት ነው። ይሄኛው ሁለተኛው ቀን ጠዋት ላይ ነው ማለት ነው። እንደዚህ በደንብ እርሾ እንደምታዩት አብላልቶታል እና እንደዚህ ውሃ ትንሽዬ ጠረግ አድርገን እንጨምርበታለን ማለት ነው። ትንሽዬ የምትሆን ጠረግ አድርገን ሩብ ሊትር የሚሆን ነገር ነው የጨመርኩት። ከዛ እንደዚህ እናቦከዋለን። የቀረ ካለ እንደምታዩት ከግማሽ ትንሽ ወረድ ምትል ደርሶልኛል አጠቃላይ አሁን ያለው ማለት ነው። ከግማሽ ትንሽ ወረድ ምትል ነው የሆነው። ከዛ ይሄኛው ሁለተኛው ቀን ላይ ማታ ላይ ደግሞ በደንብ ውሃ እንጨምርበታለን። ወደ ግማሽ ሊትር የሚሆን ውሃ ጨምረን እናቦከዋለን ማለት ነው። በደንብ እንዲያቀርልን እንደዚህ ውሃችንን እንጨምራለን ማለት ነው። እንደምታዩት ግማሽ የሚሆን ውሃ ነው። ይሄ 2 ሊትር ነው። የ2 ሊትሩን ግማሽ ነው የተጠቀምኩት። ከዛ ከድነን ነገ ጠዋት ያው መጋገር ነው የሚሆነው። እንደምታዩት ይሄ ነገ ጠዋት በደንብ ውሃ አቅርሮልኛል። እንደዚህ ነው መሆን ያለበት። በ3ኛው ቀን ጠዋት ላይ እንደዚህ ይሄ ውሃው ይደፋል በደንብ እስከ መጨረሻው ውሃው እስከሚያልቅ ድረስ ይሄ የተቦካው እስከሚሆን ድረስ እናደርገዋለን። ከዛ ውሃችን እናፈላለን፣ አብሲት እንሰራለን ማለት ነው። አብሲት አሁን ለመስራት ይሄ ቅድም ያቦካነው ውህድ አለ፣ እሱም በደንብ እናማስለዋለን። በጎን ጋር ውሃችንን እንጠዳለን። ንጹህ ውሃ ነው የምናደርገው፣ ምንም ነገር አንጨምርበትም። እና ሁሉ ጊዜ የአብሲት እቃችን የአብሲት የእንጀራ እንትናችን ብንለየው ጥሩ ነው። ንጹህ ብረት ድስት፣ ንጹህ ባሊ ብናደርግ ጥሩ ነው ማለት ነው። ከዛ እንደምታዩት ውህዱን የዛ ያቦካነውን ውህድ እዚህ ውሃ ውስጥ እንጨምረዋለን። ይሄንን አብሲት እንለዋለን ማለት ነው። ስለዚህ አብሲት እንሰራለን ማለት ነው። ስለዚህ በዚች 1 ከግማሽ ነገር ነው ያደረኩት። 1 ከሩብ ከግማሽ ነገር ነው ያደረኩትኝና እንደዚህ እናማስለዋለን አብሲታችን ውስጥ በማማሰያ አድርገን
እዚች ጋር መጠንቀቅ መቻል አለብን። ይሄ ውሃው እንዳይፈናጠርብን ፊታችን ላይ በብዛት እንደዚህ አይነት አክሲደንቶች ይከሰታሉ ብዙ ጊዜ እና መጠንቀቅ መቻል አለብን። እዚህ ጋር ቀስ እያለን 1 ከግማሽ የሚሆን ጨምረን በደንብ እናማስለዋለን እንዳይጓጉልብን ማለት ነው። መጓጉል ስለሌለበት እጃችን ሳያርፍ እንግዲህ በደንብ እናማስለዋለን ማለት ነው። በደንብ ወፍሮ ቀጣይ ስቴጅ ላይ እስኪደርስልን ድረስ በደንብ እናማስለዋለን። ከዛ እንደዚህ እናማስለውና እንደዚህ መወፈር ይጀምራል። እንደምታዩት አብሲቱ ወፈር እያለ መጣ። እንደዚህ ቦቅ ሲልልን ደርሷል ማለት ነው። ስለዚህ አብሲቱን እናወርደውና እናቀዘቅዘዋለን። እኔ ቶሎ እንዲደርስልኝ ስለፈለኩ እንደዚህ ቀዝቃዛ ውሃ ውስጥ በባልዲ አድርጌ በመዘፍዘፊያ አድርጌ አቀዝቅዤዋለሁ ማለት ነው። ሲቀዘቅዝ አብሲት ጥሩ ነው ብዙ ጊዜና ጥሩ አይን ይወጣልናል። ስለዚህ የቀረንን ይሄ ባሊ ውስጥ አለ አይደል? እሱ ውስጥ አብሲቱን መጨመር እንጀምራለን። እንደዚህ አብሲቱን እየጨመረን እናማስለዋለን ማለት ነው። ትንሽዬ መጨረሻ ላይ የቀሩትን ይሄ ቂጡ የያዘው ምናምን ያው አንጨምርም እንጂ ሙሉውን ነው የጨመርኩትኝ። አብሲት ትንሽ ነው ያስቀረሁት። ከዛ በደንብ እናማስላለን ማለት ነው። እስከ ስር ድረስ በደንብ ከጤፉ ጋር በደንብ እንዲዋሃድልን ከቡካኖ ጋር በደንብ እንዲዋሃድልን በደንብ በማማሰያ አድርገን እንደዚህ እናማስለዋለን ማለት ነው። ከዛ እጃችንን እንደዚህ ስናደርገው ያሞቅ ነገር ትንሽ ይላል። የዛኔ በቃ ሁሉም ቦታ ተዳርሷል ማለት ነው። ስለዚህ እንደዚህ ከድነን ደግሞ 1 ሰዓት ያክል ያኮፍ ማለት ስላለበት እናስቀምጠዋለን። ከዛ ከ1 ሰዓት በኋላ ምጣዳችንን እናገላለን። ጎመን ዘር አድርገን እናሸዋለን። ከዛ ይሄው ኩፍ ብሎልናል ማለት ነው። መንጋግረው ቡኳችን መንጋግርበት ሊጥ ኩፍ ብሎልናል ማለት ነው። ከዛ እንደዚህ በጆክ ወደ ላይ እናደርገዋለን። መወፈሩና አለመወፈሩን ቼክ እናደርገዋለን። እዚህ ጋር ስለወፈረ ያው መወፈሩ አይቀርም እና ውሃ እንጨምርበታለን፣ እናቀጥነዋለን ማለት ነው። ለመጋገር እንዲመቸን ቆንጆ አይን እንዲኖረው እንደዚህ ውሃ እናደርግበትና እንደዚህ እናየዋለን ማለት ነው። አሁንም ትንሽ ስለወፈረ ትንሽ ውሃ አደረኩበትኝ። ከዛ በዚች ጆግ ነው እኔ መጋገረው። በማንቆርቆሪያም ትችላላችሁ፣ እጂ በቅሏም ትችላላችሁ። ያው እንደለመዳችሁት ነው። ግን ያው የለመድን ስለሆነ በጆክ ብትጀምሩ እኔ እመክራለሁኝ። በጆክ በማንቆርቆሪያም ይቀላል። ስለ እንትኑ አትጨነቁበት፣ ስለ ሼፑ። ምክንያቱም በብዛት ያው በቁርጥ ነው የሚቀርበው። ቀስ እየተባለ በልምድ ነው የሚመጣው ፐርፌክት ክብ የሚሆነው ማለት ነው። እንደምታዩት ነው። አይኑ በደንብ እየወጣልኝ ነው። እንደዚህ ትንሽ መጠጥ ሲያደርገው እንትኑን እንከድነዋለን ማለት ነው። ግን እንደምታዩት አይኑ በደንብ ቆንጆ ነው የወጣልን እና እንደምታዩት ከድነን እናቆየውና ከዛ በኋላ ያው ሲበስል ያስታውቃል። እንፋሎቱ ከጎን በደንብ ይወጣል ከምጣዱ። የዛኔ ደርሷል ማለት ነው። ስለዚህ እናወጣዋለን ማለት ነው። በማውጫ አድርገን ዳርዳሩን መያዙና ለመያዙን ቼክ ማድረግ አለብን። ሳብ ስናደርገው ቡጭቅ እንዳይልብን እንደዚህ ወደ ላይ እያደረገን ከፍ እያደረግን እናየውና ከዛ በሰፌድ በማውጫችን እንደዚህ አድርገን እናወጣዋለን ማለት ነውና ያውን ደርሶልናል ማለት ነው። ከዛ እኔም ጋገርኩኝ። እንደምታዩት ነው። ቆንጆ አድርጌ ነው ያሰፋሁትኝ እና ያው ትንሽ አነስ ትላለች፣ ግን ያው ጥሩ ነው ብዬ አስባለሁኝና እንደወደዳችሁ ተስፋ አደርጋለሁ። የዚህ ቪዲዮ ዋነኛ ዓላማ ባለሙያ መሆን ነው። የእናቶቻችንን ሙያ እናስቀጥላለን። ብዙ ገና የሀበሻ ምግቦችን እንሰራለን፣ እንዲሁም የፈረንጅ ምግቦችን እንሰራለን። ላይክ ሰብስክራይብ አድርጋችሁ ቆዩኝ። ከወደዳችሁ ደግሞ ለቤተሰቦቻችሁ ወይም ለጓደኞቻችሁ ወይም ሙያ መልመድ ለሚፈልግ ሰው ሼር አድርጉኝ። ሰብስክራይብ አድርጋችሁ ቆዩኝ። አመሰግናለሁ።